بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الخلق الله والمرسلين أما بعد أيها الإخوة ልንጠነቀቀው የሚገባ አንድ ሐዲስ አለ። አንደኛችንን ሊያከፍር ዘሎ ተነስቶ ያለምንም መረጃ ዛሬ ላይ ኩፍርን ጫወታ ዑለማዎች ይህንን ነገር ገምግመው የአገር ቃዲዎች ይህንን ነገር ገምግመው የሚሰጡት ሁክም ሆኖ ሳለ ዛሬ ላይ ግን ተነስቶ አንዱን ካፊር ለማለት ቀላል የሆነበት ጊዜ ነው። የአላህ ነቢ ዓለይሂ ሰላቱ ወሰላም ግን ከእንደዚህ አይነት ነገር በሐዲሳቸው አስጠንቅቀውናል። ሐዲሱ ዓብድላህ ብን ዑመር ረዲየላሁ ተዓላ ዐንሁማ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል አዩማ ረጁልን ዓብድላህ ብን ዑመር ረዲየላሁ ተዓላ ዐንሁ አላህ ሱብሓነሁ ወተዓላ መልካም ስራውን ይውደድለትና አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። ምን አሉ? ቃል አዩማ ረጁልን አንድም ሰው የለም ቃለ ሊአኺሂ ለወንድሙ የሚለው ሲሆን ያ ካፊር አንተ ካፊር የሚለው የለም አንድም ሰው ፈቀድ በእርግጥም ባአ ቢሃ በዚች የሚሸከም አሃደሁማ ከሁለት አንደኛቸው ያኒ አንድን ሰው ተነስተን ካፊር ስንለው ያ ሰው ካፊር ካልሆነ ካፊር በማለታችን ራሳችን ከእስልምና እንወጣለን፣ ኩፍሩን እንሸከማለን ማለት ነው። ሁለተኛ ያ ሰው የሚገባው ከሆነ ያው ካፊር ነው በሚለው ያ የተገለጸ የሆነ አካል የሚቀበለው ይሆናል፣ እሱ ላይ የሚጫን ይሆናል። ነገር ግን ዝም ብለን ተነሜዳ ተነስተን ዛሬ ላይ እንደሚሰራው ልጆች ተነስተው ሰውን ያከፍራሉ፣ ደረሶች ተነስተው ሰውን ያከፍራሉ። ወከዛሊከ ዒልም ያሌላቸው በዚህ ዙሪያ ላይ ጥልቅ ግንዛቤ ያሌላቸው ፊረቆች ጀማዓቱ ተክፊር የሚባሉ ወከዛሊከ ድንበር ኃላፊ የሆኑ ሰዎችን በከባኢረ ዙኑብ በተለያዩ ጥፋቶች ሰዎችን የሚያከፍሩ የሆኑ ሰዎች አላህን ሱብሓነሁ ወተዓላ ሊፈሩ ይገባል። የእኛን አመለካከት ካልተከተላችሁ እያሉ ሰዎችን የሚያከፍሩ ሰዎች አላህን ሱብሓነሁ ወተዓላ ሊፈሩ ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ያ ሰውዬ ካፊር ሆኖ ካልተገኘ ኩፍሩ ወደ ራሳችን ይመለሳል፣ ወደዚህ ሰው እንደሚመለስ ወዳለው ሰው እንደሚመለስ የአላህ ነቢይ ዓለይሂ ሰላቱ ወሰላም ይነግሩናል። አላህ ሱብሓነሁ ወተዓላ ሰውን ከማክፈር በሰው ላይ ድንበር ከማለፍ አላህ ሱብሓነሁ ወተዓላ ይጠብቀን፣ እኛንም ከኩፍር አላህ ሱብሓነሁ ወተዓላ ይጠብቀን ማለት ነው። ወነክተፊ ቢሃዛ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወጀዛኩሙላሁ ኸይረን።